እሺ ውይይታችንን እንጀምር። ዛሬ የምንመረምረው በጣም ግላዊና አስቸኳይ ይዘት ያለው አንድ ጥንታዊ ደብዳቤ ነው። በመጽሐፍ ቅዱስ ውስጥ የሚገኘውን የመጀመሪያውን የጢሞቴዎስ መልእክት። ያው ለዚህ ጥልቅ ውይይት የተጠቀምናቸው ምንጮች የተለያዩ የመጽሐፍ ቅዱስ ጥናት ድረገጾች ናቸው። እናም የዛሬው ተልዕኳችን ይሄ ነው። ይህ ደብዳቤ እንዴት ከአንድ መሪ ለወጣት ተተኪው የተጻፈ የአደጋ ጊዜ መመሪያ እንደሆነ መፍታት። በትክክል ይህንን መልእክት ስናነብ ወደ 2000 ዓመታት ወደ ኋላ ተጉዘን በኤፌሶን ከተማ በነበረች አንዲት ቤተ ክርስቲያን ውስጥ የተፈጠረውን ቀውስ የምንመለከትበት መስኮት ይከፈትልናል። መስኮት ነው። እና ነገሩን የበልጥ አስደናቂ የሚያደርገው ደረቅ የሕግጋት ዝርዝር ሳይሆን አንድ አባት ለመንፈሳዊ ልጁ የጻፈው ልብ የሚነካ ምክርና ስልታታዊ መመሪያ መሆኑ ነው። እዚህ ላይ ያለውን የግንኙነት ታሪክ እስቲ እንመልከት። ጳውሎስ ለጢሞቴዎስ ሲጽፍ በእምነት እውነተኛ ልጄ ነው የሚለው ይህ ራሱ ደብዳቤውን ከቀዝቃዛ መመሪያነት ያውጣዋል። በጣም ወደ አባት ለልጁ የሚጽፉ አይነት ልብ የሚነካ ምክር ይቀይረዋል። በፍጹም ቲሞቴዎስ ለጳውሎስ ከባልደረባም በላይ ነበር። እንደ አባትና ልጅ ነበሩ ማለት ነው። በአስቸጋሪ የአገልግሎት ጉዞዎቹ ላይ እንደ ጥላው የተከተለው የታመነና የተፈተነው ወጣት ነው። ይህምን ግንኙነት መረዳት የመልእክቱን ቃና ለመፍታት ቁልፍ ነገር ነው። እናም ይሄ ልጅ ቲሞቴዎስ የተቀመጠው በጣም ትልቅ ችግር ውስጥ ነበር፣ በኤፌሶን ከተማ። ኤፌሶንን ስናስብ አንድ ነገር መዘንጋት የለብንም። ከተማዋ በወቅቱ ከነበሩት ታላላቅ ከተሞች አንዷ ነበረች። የንግድና የባህል ማዕከል። ልክ ነህ። ግን ደግሞ የጣዖት አምልኮ ማዕከልም ነበረች። በተለይ የአርቴምስ ወይም ዲያና አምልኮ በጣም ጠንካራ ነበር። ልክ ነህ። የኤፌሶን ቤተ ክርስቲያን የባህል ግፊት ከውጭ፣ የሐሰት ትምህርት ደግሞ ከውስጥ እያጣካት ነበር። ድርብ ጦርነት ውስጥ ነበረች ማለት ነው። በትክክል ምንጮቹ የሚጠቁሙት ጳውሎስ ወደ መቄዶንያ ሲሄድ ጢሞቴዎስን ይህንን ችግር እንዲፈታ በኤፌሶን ትቶት ነበር። ስለዚህ መልእክቱ እኔ እስክመለስ ድረስ ቤቱን አስተካከል የሚል አይነት አስቸኳይ ተልዕኮ ይዞ ነው የመጣው። በእሳት ውስጥ ትቶት አልሄደም። ይህንን ደብዳቤ እንደ እሳት ማጥፊያ መሳሪያ ሰጥቶት ነው የሄደው። እሺ፣ ወደ እሳቱን ግባ። በኤፌሶን የነበረው ዋነኛው ችግር ምን ነበረ? ምንጮቹ እንደሚሉት አንዳንድ ሰዎች ከክርስትና እምነት ጋር ማይሄዱ ተረቶችና መጨረሻ የሌላቸውን የትውልድ ታሪኮችን ያስተምሩ ነበር። ይሄ አገላለጽ ትንሽ ግልጽ ያልሆነው ይመስላል። ምን ማለት ነው? ግን ምሁራን የሚስማሙበት አንድ ሐሳብ አለ። ምናልባትም አንዳንዶች እኔ የትውልድ ሐረጌ ከአብርሃም ስለሚመዘዝ የበለጠ መንፈሳዊ ነኝ የሚል አይነት መንፈሳዊ መናስናፋት። በትክክል እውነትን ለሁሉም ክፍት ከማድረግ ይልቅ ለተመረጡ ጥቂቶች ብቻ የሚገለጥ ምስጢራዊ እውቀት አስመስሎት ነበር። ስለዚህ ችግሩ የእውቀት ሽሚያ ነበር ማለት ነው። የበለጠ ምስጢር የማውቀው እኔ ነኝ የሚል አይነት። እና ይሄ የወንጌልን ሁሉን አቃፊነት ማለትም ለማንም ሰው በእምነት ብቻ ክፍት መሆኑን በቀጥታ ይቀረናል። እና ውጤቱስ ምን ነበር? ውጤቱ ግልጽ ነበረ። ክርክር፣ መከፋፈል እና ከዋናው የወንጌል መልእክት መራቅ። ጳውሎስ እነዚህ መምህራን የሕግ አስተማሪዎች መሆን ይፈልጋሉ፣ ነገር ግን የሚናገሩት እንኳን አያውቁም በማለት ነው የሚገልጻቸው። ዕውቀት አለን ይላሉ፣ ግን ፍሬያቸው ትርጉም የለሽ ክርክርና ትዕቢት ነው። በፍጹም የቤተ ክርስቲያንን መሰረታዊ ዓላማ የሳቱት ነበረ። ጳውሎስ ለዚህ ያቀረበው ምላሽ ግን በጣም አስገራሚ ነው። በቀጥታ እናንተ ተሳስታችኋል፣ የኔ ልቅ ነኝ ከማለት ይልቅ የትምህርቱ የመጨረሻ ግብ ምን መሆን እንዳለበት ነው የሚያስታውሰው። የትእዛዝ ፍጻሜ ግን ከንጹሕ ልብና ከበጎ ሕሊና የሚወጣ ፍቅር ነው ይላል። ይህ በጣም ትልቅ ነጥብ ነው። ማንኛውም ትምህርት ወደ ፍቅር የማይመራ ከሆነ አቅጣጫውን ስቷል እያለ ነው። በትክክል የሐሰት መምህራኑ ሰዎችን ወደ ራሳቸው ዝና ለመሳብ ሲሞክሩ፣ ጳውሎስ ደግሞ ትምህርት ሰዎችን ወደ እግዚአብሔርና እርስ በርስ ወደ መዋደድ መምራት አለበት ይላል። ችግሩን ከነቀሰ በኋላ መፍትሄውን ማቅረብ ይጀምራል። እናም መፍትሄው የሚጀምረው በጣም መሰረታዊ በሆነ ነገር ነው፣ በጤናማ የቤተ ክርስቲያን ስርዓትና አመራር። ወደ መፍትሄው ስንመጣ ጳውሎስ በጣም ተጋባሪ መመሪያዎችን ነው የሚሰጠው። እና የሚጀምረው የሚገርመው ቦታ ላይ ነው። ስለ አምልኮ ስርዓት ለሁሉም ሰዎች በተለይ ለነገስታትና ለባለስልጣናት እንዲጸለይ ያዛ። ለምንድነው ውስጣዊ ችግርን ለመፍታት መጀመሪያ ስለ ውጫዊ ባለስልጣናት መጸለይ ያስፈለገው? ይህ የጳውሎስን ስልታዊ አስተሳሰብ ያሳያል። ያው በሮም ግዛት ስር የፖለቲካ ሁኔታ ውጥረት የበዛበት ሊሆን ይችላል።
ጳውሎስ ክርስቲያኖች ራሳቸውን ከማኅበረሰቡ አግልለው የሚኖሩ አመፀኞች እንዳይመስሉ፣ አሃ ይልቁንም ለማኅበረሰቡ ሰላም የሚጸልዩና የሚተጉ ዜጎች መሆናቸውን እንዲያሳዩ ይፈልጋል። ጸጥ ያለና ሰላማዊ ሕይወት እንድኖር ይላል። ልክ ነህ። ቤተ ክርስቲያን በሰላም ስትኖር የወንጌል መልእክት ያለምንም እንቅፋት ሊዳረስ ይችላል። ይህ በጣም አስገራሚ እይታ ነው። ከዚያም ወደ ዋናው የችግሩ ምንጭ ወደ አመራሩ ይገባል። የቤተ ክርስቲያን መሪዎች፣ ኤጲስቆጶሳት እና ዲያቆናት ሊኖራቸው ስለሚገባው ስነ ምግባር ዝርዝር መመዘኛዎችን ያስቀምጣል። አዎ፣ እና ዝርዝሩን ሳየው አብዛኛው የሚያተኩረው በችሎታ ላይ ሳይሆን በባህሪ ላይ ነው። ለምን ይመስልሻል? እዚህ ላይ የሚገርመው የጳውሎስ የቅጥር መስፈርት ነው። ዛሬ ብቃት ስንል ስንት ዲግሪ ያለው መናገር ይችላሉ አይንላለን። ጳውሎስ ግን ቅድሚያ የሰጠው ለባህሪ ነበር። እንግዳ ተቀባይ ነው፣ ገንዘብ ይወዳል፣ በቀላሉ ይናደዳል፣ ቤተሰቡንስ በአግባቡ ያስተዳድራል የሚዩ ጥያቄዎች። በትክክል ዋናው መርሄ ነው። አመራር ማለት መድረክ ላይ መቆም ሳይሆን ሕይወትህን መድረክ ማድረግ ነው። ባህሪህ የወንጌሉ ማስታወቂያ ካልሆነ ቃላትህ ባዶ ናቸው የሚል ጠንካራ ሐሳብ ነው። በፍጹም። በኤፌሶን የነበሩት የሐሰት መምህራን በትዕቢት የተሞሉ ነበሩ። ጳውሎስ ደግሞ እውነተኛ መሪዎች በትሕትና በአገልግሎት መንፈስና በሥነ ምግባር ንጽሕና የተሞሉ መሆን እንዳለባቸው እያሳየ ነው። የራሱን ቤት በደንብ መምራት የማይችል ሰው የእግዚአብሔርን ቤተ ክርስቲያን እንዴት ሊንከባከብ ይችላል የሚለው ጥያቄው የአመራር ብቃት የሚጀምረው ከቤት እንደሆነ ያሳያል። ልክ ነህ። የግል ሕይወትና የሕዝብ አገልግሎት ሊነጣጠሉ አይችሉም ነው የሚለው። ይህንን የአመራር መዋቅር ካስቀመጠ በኋላ ጳውሎስ በጣም ጠንካራ የሆነ ዘይቤ የጠቀመ በምዕራፍ 3 ላይ ቤተ ክርስቲያንን የሕያው እግዚአብሔር ቤት እንዲሁም የእውነት አምድና መሠረት በማለት ይገልጻታል። ይህ ዝም ብሎ የተጠቀመው ዘይቤ አይደለም። ዓለም በሐሰት ትምህርቶች ማዕበል ስትናወጥ ቤተ ክርስቲያን እንደ መብራት ሐውስ እውነትን ከፍ አድርጋ የምታሳይ የማትናወጥ መዋቅር መሆን አለባት እያለ ነው። አምድና መሠረት አንድን ሕንፃ እንደሚያቆሙት ሁሉ አዎ፣ ቤተ ክርስቲያንም የወንጌልን እውነት በዓለም ፊት ከፍ አድርጋ የምትይዝና የምትከላከል ናት። መሪዎች ጠንካራ ካልሆኑ ግን ያ መብራት ሐውስ ራሱ መሠረቱ የተናጋ ይሆናል ማለት ነው። በትክክል። ስለዚህ ስርዓቱና የመሪዎቹ ባህሪ የወንጌልን እውነት ለመጠበቅ ወሳኝ ናቸው። ከመሪዎች ባሻገር ለመላው ማህበረሰቡም ተግባራዊ መመሪያዎች ሰጥቷል። አዎ፣ በተለይ ስለ መበለቶች አያያዝ የሰጠው ሰፊ መመሪያ ትኩረቴን ስቦታል። አዎ፣ በዚያ ዘመን ለሴቶች ምንም አይነት የማህበራዊ ዋስትና ስርዓት አልነበረም። በኢኮኖሚ በባሎቻቸው ወይም በወንድ ልጆቻቸው ላይ የተመኩ ነበሩ። ስለዚህ ባሎቻቸው የሞቱባቸውና የሚረዳቸው የሌለ ሴቶች በጣም ተጋላጭ ነበሩ። ቤተ ክርስቲያን ለእነዚህ ሰዎች እንደ ቤተሰብና እንደ ዋስትና መረብ ሆነ ታገለግል ነበር። ልክ ነህ። ጳውሎስ ግን እዚህ ላይ በጣም አስተዋይ የሆነ ልዩነት ያደርጋል። በእርግጥ መበለት የሆኑትን አክብር ይላል። ከዚያም ሁለት አይነት መበለቶችን ይለያል። የሚረዳቸው ቤተሰብ አላቸውና ፈጽሞ ማንም የሌላቸው። አዎ፣ ቤተሰብ አላቸው፣ በቤተሰባቸው መደገፍ እንዳለባቸው በትመቅ ይናገራል። ምክንያቱ ደግሞ በጣም ጠንካራ ነው። ማንም ለራሱ ቤተሰቦች መልካም የማያደርግ ከሆነ እምነትን የካደና ከማያመን ሰው የከፋ ነው ይላል። ይሄ ዛሬም የሚሰራ መርህ አለው። የቤተ ክርስቲያን ሀብት ውስን ነው፣ ስለዚህ በጥበብና በቅድመ ተከተል መጠቀም አለበት የሚለው ቅድሚያ መስጠት ያለብን በእርግጥ ረዳት ለሌላቸው ነው እያለ ነው። አዎ፣ ቤተሰብም የራሱን ኃላፊነት እንዲወጣ ያበረታታ። ይህንን የቤተሰብ አስተሳሰብ የሚያጠናክር ሌላ ነጥብ አለ። ጳውሎስ ቤተ ክርስቲያንን እንደ አንድ ትልቅ የእግዚአብሔር ቤተሰብ ነው የሚመለከተው። በፍጹም። እና በዚህ ቤተሰብ ውስጥ ደግሞ ስርዓትና ተጠያቂነት ያስፈልጋል። ለምሳሌ በሽማግሌዎች ላይ ክስ ሲቀርብ ጥንቃቄ እንዲደረግ ያዛል። ይህ በጣም ሚዛናዊ አቀራረብ ነው። በአንድ በኩል መሪዎችን ከአሉባልታና ከሐሰት ወንጀላ ይጠብቃል። አመራር ላይ ያለ ሰው ለጥቃት የተጋለጠ ስለሆነ አዎ፣ ያ ጥበቃ አስፈላጊ ነው። በሌላ በኩል ደግሞ ተጠያቂነት እንዲኖር ያደርጋል። ኃጢአት የሰሩትን ግን ሌሎቹ ደግሞ እንዲፈሩ በሁሉ ፊት ገስቻቸው በማለት ይቀጥላል። ይሄ ማለት ማንም ከሕግ በላይ አይደለም ማለት ነው። ስርዓቱ ለሁሉም እኩል ነው። በመጨረሻም ይህን ሁሉ መዋቅራዊ መመሪያ ከተሰጠ በኋላ ጳውሎስ ወደ ደብዳቤው መነሻ ወደ ሆነው ግለሰብ ይመለሳል፣ ወደ ጢሞቴዎስ። አዎ፣ እናም በጣም ግላዊና ልብ የሚነካ ምክር ይሰጠዋል።
ወጣት ስለነበር ምናልባት በኤፌሶን ከነበሩት ሽማግሌዎች ወይም የሐሰት መምህራን ተቃውሞ ገጥሞት ሊሆን ይችላል። ጳውሎስ ይህንን የተረዳው ይመስላል። አዎ፣ ማንም ታናሽነትህን አይናቀው የሚለው ቃል ለጢሞቴዎስ ምን ያህል ኃይል ሰጥቶት እንደሚሆን መገመት እንችላለን። በባህል ዕድሜ ከፍ ያለ ሰው የበለጠ ክብር በሚሰጠው ማህበረሰብ ውስጥ አንድ ወጣት መሪ ሆኖ መቆም በጣም ከባድ ነው። በጣም። ጳውሎስ ግን የጢሞቴዎስ ስልጣን ከዕድሜው ሳይሆን ከባህሪውና ከትምህርቱ እውነተኝነት የሚመነጭ መሆኑን ያሳሰበው ነው። እናም ስልጣኑን እንዴት በተግባር ማሳየት እንዳለበት ግልጽ አቅጣጫ ይሰጠዋል። በንግግር፣ በኑሮ፣ በፍቅር፣ በእምነትና በንጽህና ለአማኞች ምሳሌ ሁን ይለዋል። ሰዎች እንዲያክብሩ አጣበቅ፣ በሕይወትህ አክብሮትን አትርፍ እንደማለት ነው። ምሳሌነት ከዕድሜ በላይ ተጽዕኖ እንዳለው ያስተማረው ነው። ይህንን ከሰፊው ምስል ጋር ስናገናኘው ጳውሎስ ኃላፊነቱን ለቀጣዩ ትውልድ እያስተላለፈ መሆኑን በግልጽ ያሳያል። ይህ ደብዳቤ የማማከር ሰነድም ጭምር ነው። በፍጹም መልካሙን የእምነት ገድል ተጋደል ሲለው ስራው ከባድ እንደሆነ ነገር ግን ሽልማቱ ታላቅ መሆኑን እያስታወሰው ነው። ታዲያ ይህ ሁሉ ምን ማለት ነው? በአጭሩ ስናየው የመጀመሪያው የጢሞቴዎስ መልእክት በችግር ውስጥ ለነበረች ቤተ ክርስቲያን የተሰጠ የማስተካከያ ሰነድ ነው። አንድ ወጣት መሪ ውስጣዊ ችግሮችን በተለይ የሐሰት ትምህርቶችን እንዴት መፍታት እንዳለበት የሚያሳይ ተግባራዊ መምሪያ። በትክክል ዋናው ትኩረቱም ጤናማ ትምህርት እና ጤናማ አመራር፣ ጤናማ ማህበረሰብ እንደሚፈጥሩ ማሳየት ነው። የመሪዎች ባህሪ ከንግግር ችሎታቸው በላይ ዋጋ እንዳለው ያስተምራል። አዎ፣ ቤተ ክርስቲያንም እንደ እግዚአብሔር ቤተሰብ በመተሳሰብና በሥርዓት መመራት እንዳለባት ያሳያል። በጣም ጥሩ ማጠቃለያ ነው። ይህ ጥንታዊ ደብዳቤ ዛሬም ድረስ ጠቃሚ የሆኑ መርሆችን የያዘ መሆኑ አስገራሚ ነው። ውይይቱን ስንዘጋ አንድ አብሮን የሚቆይ ሐሳብን ተው። ይህ መልእክት በተደጋጋሚ አጽንዖት የሚሰጠው ነገር ቢኖር የክርስቲያኖች ማህበረሰብ በውስጡ የሚኖረው ሕይወትና ሥርዓት ለሚያምኑበት እውነት ኃይለኛ ምስክር ወይም አፍራሽ ነገር ሊሆን እንደሚችል ነው። ጳውሎስ የመሪዎችን ባህሪ እና የማህበረሰቡን አወቃቀር በዝርዝር የገለጸው ይህ ሁሉ ከወንጌሉ መልእክት ጋር የተቆራኘ ስለሆነ ነው። ይህም ይህንን ጥያቄ ያስነሳል። ቤተ ክርስቲያን የእግዚአብሔር ቤት እና የእውነት አምድ ተብላ ከተጠራች በየትኛውም ዘመን ቢሆን ጤናማ መንፈሳዊ ቤተሰብ ምን ይመስላል? የዚህ ቤተሰብ ውስጣዊ አወቃቀር እና የባህሪ ጥራት ከዋናው መልእክቱ ጋር ያለው ትስስር ምን ያህል ጠንካራ ነው ወይስ ተለያይቷል?